ብለኝ እሰጥሃለሁ ብሏቸዋል። ማ ሚን ነቢይን ኢላ ወለሁ ዳዕዋ ሙስተጃባ አሉ ነቢ ሰለላሁ ዐለይሂ ወሰለም። ማንም ነቢይ የለም ተቀባይነት ያለው ጸሎት የተሰጠ ቢሆን እንጂ አሉ። ወኩሉሁም ቀድ ዳዕው አሉ፣ ሁላቸው ምድር ላይ ዱዓ አድርገው ለምነው ጨርሰዋል ተቀብለዋል። ኢላ አና ፈአነ ደኸርቱሃ ሸፋዓትን ሊኡመቲ የውም አልቂያማ፣ እኔ ብቻ ስቀር እኔ ያችን የተሰጠችኝን እድል አላደረግኩባትም። ታዲያ መቼ ነው የሚያደርጉባት? እኔ ግን የፍርዱ ቀን የትንሣኤ ቀን ለትውልዶቼ መልጃ ተሆነኝ ዘንድ ደብቄያታለሁኝ ወይም አዘግቻታለሁኝ አሉ። ያሰላም ወላሂ የፍቅር ጥግ የፍቅር ጥግ። ሱለይማን ምን ለመነ ከተባለ በሱረቱል ሳድ ላይ ረቢ ሀብሊ ሙልከን ላ የንበጊ ሊአሐድ ሚን ባዕዲ አለ። ጌታ ያላህ ወይ ከእኔ በኋላ ለማንም የማይገባን ስልጣን እፈልጋለሁ ስጠኝ አለ። አላህም በሰውም በጅኖችም ላይ ልክ እንዲሁ በአዋፋቶችም ላይ በሁሉ ነገር ላይ በነፋስ ላይ በዚህ ዓለም ላይ እንዳለ አነገሰው። ገብታችኋል? እንዳለ አነገሰው። ሱለይማንን ሰጠ ይፈልጋሉ። ለማንም ያልተሰጠ ስልጣን ተሰጠው ለእርሱ። ንፋስን የሚያዝ ንጉሥ አለ እዚህ ዓለም ላይ የለም። ሱለይማን ግን ንፋስን ያዛት ነበር። ይህን ሰው ይዘሽው እዚያ ወሩሪው ካለ አይናቸው እያየ ሰዎች ተወረውረው ነበር። ፈሰኸርና ለሁ ሪሓ ተጅሪ ቢአምሪሂ አለ። ነፋስንም አገራሁለት ለሰለሞን፣ እርሱ በሚያዛትም ትእዛዝ ትሄዳለች ትንቀሳቀሳለች አለ። ነቢያችን ሰለላሁ ዐለይሂ ወሰለም የተሰጣቸውን እድል ምን አደረጉ? እኔ ግን ለትውልዶቼ ምልጃ ትሆነኝ ዘንድ ለትንሣኤዋ ቀን አዘጋጅቻታለሁኝ አሉ። እዚህ ስለ ራሳቸው መለመን ይችሉ ነበር ያ ጀማዓ። ነገር ግን ትክክለኛ ወዳጅ፣ ትክክለኛ አፍቃሪ፣ በደስታህ ጊዜ አብሮ ከጎን የቆመ ሳይሆን በጭንቅና በመከራህ ጊዜ ከአንተ ጋር የሚቆም ሰው ነው አይደለ? በደስታ ጊዜማ በድሎታህ ጊዜማ ሁሉም ወዳጅህ ይሆናል እኮ። የጭንቅና የመከራህ ጊዜ ግን አብሮ ከጎንህ የሚቆም ያ ነው እውነተኛ ጓደኛ፣ እውነተኛ ወዳጅህ እርሱ ነው። ያማን ነው ከተባለ የጭንቁ ቀን ከጭንቅ ሁሉ ትልቁ ጭንቅ ማን ነው ልጆች? ከጭንቁ ቀን ትልቁ ጭንቅ ብሎ ማለት ምድራዊ ጭንቅ እንዳይመስላችሁ። ይሄ ያልፋል፣ በሞት ትገላገሉታላችሁ። የጭንቅ ሁሉ ጭንቅ ብሎ ማለት ግን የትንሣኤ ቀን ጭንቅ ነው። ሰዎች ወይ ወደ ጀነት ወደ ጀሃነም ሊሄዱ ባሉበት ጊዜ የዛኔ ከጎንህ ሆኖ የሚያማልድልህ ማን ነው? ነቢያችን ሰለላሁ ዐለይሂ ወሰለም። እኔ ግን የትንሣኤ ቀን ምልጃ ትሆንልኝ ዘንድ ለትውልዶቼ አዘግቻታለሁኝ፣ የዛኔ ነው የምፈልገው ጌታዬ ብለው አቆዩ ነቢያችን ሰለላሁ ዐለይሂ ወሰለም። ገብታችኋል አይደል? ይሄ ነው ነቢያችን ሰለላሁ ዐለይሂ ወሰለም፣ ይሄ ነው ለትውልዶቻቸው የተናገሩት። እሺ ታዲያ ሱለይማን ዐለይሂ ሰላም ከወፉ ጋር ያደረገውን ንግግር አላህ ሱብሓነሁ ወተዓላ ይተርክልናል። ወተፈቀደ ጠይር፣ ሱለይማንም ከዕለታት አንድ ቀን አዕዋፋቶችን ሰለላቸው፣ ፈለጋቸው፣ አጣራ። በቃ ተፈቁድ ማለት እርሱ ነው። አንድ መምህር ተማሪዎችን መጥቶ ሲያይ ጊዜ አለ ማን ቀረ የሚለውን ነገር ሲያይ ተፈቁድ ይባላል። ከዚያ በኋላ ሲያይ ጊዜ ሱለይማን ዐለይሂ ሰላም ማሊየ ላ አረል ሁድሁድ፣ ምን አለኝ ለእኔ ሁድሁድን በመካከላቸው የማላየው ለምንድን ነው አለ። ሁድሁድ የአንድ የወፍ ዘር ነው። አምካነ ሚነል ጋኢቢን፣ ወይንስ እርሱ ከዚህ ከራቁት ከተደበቁት መካከል ነው ብሎ ተናገረ። ሁድሁድ ግን ራቅ ብሎ እየሰማ ነበረ። ተቻለ ለኡዐዚበነሁ ዐዛበን ሸዲደን አለ። እዚህ ባለመገኘት ምክንያት ብርቱ የሆነን ቅጣት እቀጠዋለሁኝ አለ ሱለይማን ዐለይሂ ሰላም። አው ለአዝበሐነሁ፣ ወይንም አርደዋለሁኝ አለ። አው ለየእትየኒ ቢሱልጣን ሙቢን፣ ወይንም ያልተገኘበትን ምክንያት እዚህ ያልመጣበትን ምክንያት አሳማኝ ምክንያት ካላመጣ በቃ አርደዋለሁኝ ብሎ ተናገረ። አው ለየእትየኒ፣ ወይንም ያመጣልኛ ቢሱልጣን ሙቢን፣ ግልጽ የሆነ ማስረጃ ያልተገኘበትን ምክንያት ካልሆነ ይታረዳል፣ ፍርድ ይፈረድበታል አለ። ፈመከተ ገይረ በዒድን፣ ብዙ ሳይርቅ ቆየ ሁድሁድ፣ እዚያ አብሮ ነበረ። ከዚያ መጣና ተናገረ። ፈቃለ አሐጡ ቢማ ለም ቱሒጥ ቢህ፣ ንጉሥ ሆይ አንተ ያላካበብከውን መረጃ እኔ አካብቤያለሁኝ፣ ያልደረስክበትን መረጃ ደርሻለሁኝ። ወጂእቱከ ሚን ሰበኢን ቢነበኢን የቂን፣ ሰበእ ከምትባል ሀገር ትክክለኛ እርግጥ የሆነን ዜናን ይዤልህም መጥቻለሁኝ አለ። አላህ ስብሐነሁ ወተዓላ ለአዕዋፋቶች የራሳቸው የሆነ መግባቢያ ቋንቋ ሰጥቷቸዋል። ለእንስሳቶችም ልክ እንዲሁ እንጂ በከንቱ እናት ለልጇ ዝም ብላ የምታዘን ይመስላቸዋል። ልጇን ታውቃለች፣ ልጅም እናቱን ያውቃል፣ ይተዋወቃሉ። እናቱን ሲያገኝ ጊዜ እና ሌላውን ሲያገኝ ጊዜ እኩል አይደለም። ገብታችኋል?
ይህ ሁሉ ሆኖ ሳለ ከዚያ በኋላ ምን እንደሆነ ሊናገር ነው ሁድሁድ። ምንድን ነው ያየው ነገር? ሰባ በምትባል ሀገር፣ ሰባ የመን ማለት ነው። የአሁኗ የመን ነች። በየመን ላይ ንግስት የነበረች ብልቂስ የምትባል ንግስት ነበረች። በዚህ ሀገር ላይ ሄዶ ያየውን ሊናገር ነው። ይሄ ወፍ ኢኒ ወጀድቱ እምረአተን ተምሊኩሁም ወኡትየት ሚን ኩሊ ሸይኢን ወለሃ ዐርሹን ዐዚም አለ። እኔ በየመን ላይ በሰብእ ላይ አንዲትን ንግስት አገኘሁኝ አለ። ያቺ የምትገዛቸው የምታስተዳድራቸው የሆነችን ንግስት ተመለከትኩኝ አለ ወፉ። ወኡትየት ሚን ኩሊ ሸይኢን ከሁሉ ነገር ጸጋን ተሰጥታለች። ወለሃ ዐርሹን ዐዚም ለእርሷ ደግሞ ትልቅ የሆነ ዙፋን አላትም አለ የምትቀመጥበት ንግስቷ። ከዛ ተመልከት የሀገሪቱን ብልጽግና አይደለም የገለጸው ሁድሁድ። ከዚያ በኋላ ምን እንደሚገልጽ ተመልከት። እንዴት ያማረ ሀገር መሰለህ ሱለይማን ምናምን አላለም። ነገር ግን በዚያ ቦታ ላይ ያስቆጣው ነገር ሁድሁድ ምንድን ነው? ካየው ነገር ከአላህ ውጭ ሌላ አካል ፍጥረታትን ማምለካቸው የዚህ ሀገር ሰዎች ከንግስቲቷ ጀምሮ ማለት ነው። ማንን ያመልኩ ነበር? ፀሐይ አምላኪዎች ነበሩ። ወጀድቱሃ ወቀውመሃ የስጁዱነ ሊሸምስ ሚን ዱኒላህ አለው። ሱለይማን ሆይ እርሷንና ህዝቦቿን ከአላህ ውጭ ለሌላ አካል ሲሰግዱ ተመለከትኳቸው አለ። የስጁዱነ ሊሸምስ ለፀሐይ ሲሰግዱ ተመለከትኳቸው፣ ሚን ዱኒላህ ከአላህ ውጭ። ስለዚህ ፍጥረታት ሁሉ አላህን ያውቃል። ፍጥረታት ሁሉ መሰገድ ያለበት ለአምላክ ለአላህ እንደሆነ ያውቃሉ። በመጠኑ ቢሆንም ከሰው ልጅ ዝቅ ያለ ባለበት ሁኔታ ቢሆንም የራሳቸው የሆኑ መግባቢያና የሚረዳዱበት ተሰጥቷቸዋል። ስለዚህ ከሱለይማን ፊት ቁሞ ምን ተናገረ? ወጀድቱሃ ወቀውመሃ የስጁዱነ ሊሸምስ ሚን ዱኒላህ እርሷንና ህዝቦቿን ከአላህ ውጭ ለሌላ አካል ለፀሐይ ሲሰግዱ ተመለከትኳቸው። ወዘየነ ለሁም ሸይጣኑ አዕማለሁም ይህንንም ስራቸውን ሰይጣን ሸልሞላቸዋል። በቃ እውነት ላይ ያሉ አስመስሎላቸዋል። እውነት ላይ እንዳሉ የሚያስባሉ አለ። ማንኛውም ከአላህ ውጭ ሌላን አካል እየተገዛ ያለን ሰው እውነት ላይ ነው ያለሁት ነው የሚል። ሰይጣን ያንን በልቡ ላይ እየዘራለት አንተ ሀቅ ላይ ነህ፣ ሌላው እንዳለ ስህተት ላይ ነው ይለዋል። ሁድሁድም ይሄን አይቶ ተገርሟል በእነርሱ ላይ። ገጽታቸውን ሲያያቸው ጊዜ በአምልኳቸው በጣም ደስተኛ ናቸው፣ ጨረቃን በማምለካቸው። ሰይጣንም ይሄን ስራቸውን ሸልሞላቸዋል አለ። ፈሰደሁም አን ሰቢል አለ ሁድሁድ ከቀጥተኛው መንገድ ከኢስላምም ዘግቷቸዋል። ፈሁም ላ የህተዱን እነርሱ ቅኑን መንገድንም አልተመሩም አለ። ያ ሰላም አገላለጽ። በዚህ ሀገር ላይ ያየው ትልቁ ነገር ይሄ ነው። በቃ ከአላህ ውጭ እንዴት ለሌላ አካል ይሰግዳሉ ብለዋል። ሊወቅስ ነው። አላ የስጁዱ ሊላህ አለ ሁድሁድ። ለመሆኑ ለአላህ ብቻ ይሰግዱ ምን እነዚህ ሰዎች? አለዚ የኽሩጁ ልኸብአ ፊ ሰማዋት ወልአርድ ያ በሰማያትና በምድር ያሉ ድብቅ ነገራቶችን ሁሉ የሚያወጣ የሚያውቅ የሆነ አንዱን አምላክ አያመልኩም? ምን ወየዕለሙ ማ ትኽፉነ ወማ ቱዕሊኑን እናንተ የምትደብቁትንም ሆነ በገሃድ የምትሰሩትን የምትናገሩትን የሚያውቅ የሆነውን ያን አንዱን አምላክ አላህን አይገዙም? ምን አለ። በርካታ የአላህን ባህሪያቶች ገለጸ። አያችሁ ነቢያቶች አላህን በባህሪው ላይ የገለጹልን እንዲህ ስዕል ቀርጸው ምናምን አልሰጡንም። አለዚ የኽሩጁ ልኸብአ ፊ ሰማዋት ወልአርድ በሰማያት በምድር ያሉ ድብቅ ነገራቶችን ሁሉ የሚያወጣ የሚያውቅ የሆነ አምላክ። ከሰማይ ምን ድብቅ ነገር አለ? ከሰማይ የሚወርድ ማንኛውም ነገር ማለት ነው። ዝናብ ሊሆን ይችላል፣ መልአክን ልኮ ሊሆን ይችላል፣ ወደ ምድር ወደ ነብያት መልእክትን አስይዟቸው ሊሆን ይችላል። ከምድር የሚያወጣቸው ምን አሉ? የምድር ጸጋዎች እንዳለ የሚወጡ ሁሉ ያን ሁሉ የሚያወጣ የሆነውን አንዱን አምላክ አይገዙም? ምን አለ ሁድሁድ። ወየዕለሙ ማ ትኽፉነ ወማ ቱዕሊኑን አለ። እንዲሁም እናንተ የምትደብቁትንም ሆነ በገሃድ የምትሰሩትን የሚያውቅ የሆነውን ያንን አንዱን አምላክ አያመልኩም? ምን አለ እሱ አላሁ ላ ኢላሃ ኢላ ሁወ ረቡል ዐርሺል ዐዚም አለ። አላህ ማለት እርሱ ያ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የሌለ የሆነ አንድ ብቻ የሆነ ብሎ ገለጸ። እርሱም የታላቁ የዐርሽ ጌታና ባለቤት የሆነው አንዱ አምላክ ነው አለ። ከዚያ በኋላ ሱለይማን መለሰለት ራሱ በሚገባው ቋንቋቸውንም ሰጥቶታል አላህ። የእነዚያን የተነጋገሩትንም አላህ ሱብሓነሁ ወተዓላ ይተርክልናል። ቃለ ሰነንዙር እስኪ እናያለን አለው። አሰደቅተ እውነት ተናግረህ ይሆን በአሁን በተናገርከው ነገር ላይ አም ኩንተ ሚነል ካዚቢን ወይንስ ከውሸታሞቹ እንደሆን እናያለን አለው። አያችሁ ፍትሃዊ መሪ ሰው ስለነገረው ብቻ ዝም ብሎ ያንን ይዞ አይፈርድም። ፍትሃዊ መሪ ምንድን ነው? ከሁለቱም አንጻር ያረጋግጣል። የተነገረውን ብቻ መጥቶ የሚፈርድ ከሆነ ስህተት ነው። ይዛቸዋል። እስኪ እናያለን እውነቱን አለው። እንዳልከው ከሆነ
ወይንም አንተው ከውሸታሞች እንደሆንክ እናያለን አሉ። ከዛ ደብዳቤ ሊልክ ነው ሱለይማን ዓለይሂ ሰላም ደብዳቤ ሊልክ ነው። የሚልከው ደብዳቤ ማንን ነው? ራሱን ሁድሁድን አድርስ ሊለው ነው። የሄድክበት ቦታ እዛው አድርስ። የዛኔ ስልክ የለም ሞባይል የለም። ነገር ግን ፈጣን የሆኑ መልእክተኞችን አላህ ሱብሓነሁ ወተዓላ አድርጎለታል ለሱለይማን ዓለይሂ ሰላም። ንጉስ ነውና ደብዳቤ ሊልክ ነው። ደብዳቤው ምንድን ነው ወደሚለው እንመልከት። ኢዝሀብ ቢኪታቢ ሃዛ ነው። ደብዳቤ ጻፈና ይሄን ደብዳቤ ይዘህ ሂድ አለው። ፈአልቂህ ኢለይህም ወደ እነርሱም ሂደህ ወርውርላቸው። ቤተ መንግስት ውስጥ ገብተው ለእርሷን ለንግስቲቱና ከእርሷ ጋር ላሉ ሹማምንቶች ጣልላቸው አለው። ثم ተወለ ዐንሁም ከዚያም አንተ ከእነርሱ ዘወር ፈግፈግ በል ወደኋላ ነው። ፈንዙር ከዚያም ተመልከት ወይም ጠብቅ። ማዛ የርጅዑን ምን እንደሚመልሱልህም ተመልከትና መልሱን ይዘህ ትመጣለህ። ከዚያ በኋላ ወሰደና ደብዳቤውን ለንግስቲቱ ከየት ከፍለስጢን ወዴት ወደ የመን ወሰደና እዛው አድርሶ መጣ። ከዚያ በኋላ ደረሳት። ያንን ደብዳቤ አነሳቸው ይታቸዋል። አነሳችና ምን አደረገች? ቃለት ያ አዩሃል መለእ ብሎ ማለት የሀገሪቱ ተጠሪዎች ዋና አለቆች ናቸው፣ ባለስልጣናቶች እዛው ያሉት ከእርሷ ጋር ቤተ መንግስት ውስጥ ላሉት ልታማክራቸው ነው። ቃለት ያ አዩሃል መለእ ቃለ ሰነንظሩ አሰደቅተ አም ኩንተ ሚነል ካዚቢን ኢዝሀብ ቢኪታቢ ሃዛ ፈአልቂህ ኢለይህም ثم ተወለ ዐንሁም ፈንظር ማዛ የርጅዑን ቃለት ያ አዩሃል መለእ ኢኒ ኡልቂየ ኢለየ ኪታቡን ከሪም እኔ ክቡር የሆነ መልእክተኛ ማነው መልእክት ወደ እኔ መጥቷል አለች። ተጥሎልኛል አለች። ከማን ዘንድ ነው? ኢነሁ ሚን ሱለይማን እርሱ ከንጉስ ሱለይማን ነው አለች። ሱለይማን የዛኔ ዓለምን የሚያስተዳድር ንጉስ ነው። እርሱ የበላይ እንደሆነ ለሀገሪቷም ታውቃለች እሷ። ኢነሁ ሚን ሱለይማን እርሱ ከሱለይማን ነው ይላል። ምን ብሎ ነው የጻፈው ሱለይማን እዚያ ቦታ ላይ የደብዳቤው መጀመሪያ ላይ ወኢነሁ ቢስሚላህ ራሕማን ራሒም በአላህ ስም ጀምራለሁኝ እጅግ በጣም ሩህሩህና አዛኝ በሆነው ብሎ ጀምሯል። ነቢያቶች ደብዳቤያቸውን ሲጽፉ በዚህ ነው። ኢነሁ ሚን ሱለይማን ወኢነሁ ቢስሚላህ ራሕማን ራሒም። ከዚያ ምን አላት? አላ ተዕሉ ዐለይ በእኔ ላይ ምንም አይነት የበላይነትን ነገር ሳታሳዩ ወእቱኒ ሙስሊሚን ታዛዦች ሆናችሁ ወደ እኔ ኑ አላቸው። ሙስሊሞች ሆናችሁ ታዛዦች ሆናችሁ ወደ እኔ ኑ አላቸው። ንግስቲቱንና ከእርሷ ጋር ያሉ አማካሪዎቿን። ለምንድን ነው የፈለጋቸው ከተባለ ከላይ ምክንያቱን ተናግሯል። ሁድሁድ ከአላህ ውጭ እየተገዙ ነው። ስለዚህ ይህ ነቢይ ምን ሊያደርጋቸው ነው ከተባለ ወደ እስልምና ጥሪ ሊያደርግላቸው ነው። እስከ መጨረሻ አነብላቸዋለሁ። ቀጥታ እርሷ ሙስሊም ሁኛለሁኝ ከአንተ ጋር ብላ እስክታምን ድረስ ይደርሳል ታሪኩ። ለፀሐይ እያመለከች ስለነበር ከዚያ ሊያስወጣት ነው። አስተምሮ ዳዕዋ ሊያደርግላት ነው። ተአምር አሳይቶ ምናምን ከዚያ ሊጠራት ነው። ከዚያ ምን አለች? ቃለት ያ አዩሃል መለእ ኢኒ ኡልቂየ ኢለየ ኪታቡን ከሪም ኢነሁ ሚን ሱለይማን ወኢነሁ ቢስሚላህ ራሕማን ራሒም አላ ተዕሉ ዐለይ ወእቱኒ ሙስሊሚን። ቃለት ያ አዩሃል መለእ አሁንም እናንተ ህዝቦች ያለቻቸው አፍቱኒ ፊ አምሪ በነገሬ ላይ ሀሳብ ስጡኝ፣ መልስ ስጡኝ፣ መፍትሄ ስጡኝ አለቻቸው። ማ ኩንቱ ቃጢዐተን አምረን ሐታ ተሽሀዱን እናንተ እስክትመሰክሩ ድረስ አንድን ነገር ቁርጥ አድርጌ የምወስን አይደለሁም አለች። ምክንያቱም ንጉስ ነች፣ አማካሪዎች አሏት። እናንተን ሳላማክራችሁ እኔ በራሴ የምወስነው ነገር የለኝምና ሀሳብ ስጡ አለቻቸው። እነርሱ ደግሞ ሱለይማንን አያውቁትም፣ እርሷ ግን በደንብ ታውቀዋለች። አሁን ሊናገሩ ነው እነርሱ ሀሳባቸው። ኑ እየተባል ነው፣ ቀጥታ ታዛዥ ናቸው፣ ምን ትላላችሁ በተባለች ጊዜ ማለት ነው። ከዚያ በኋላ ምን አሉ እነሱ? ቃሉ ነሕኑ ኡሉ ቁወትን እኛ የኃይል ባለቤቶች ነን አሏት። ወኡሉ በእሲን ሸዲድ ወልአምሩ ኢለይክ የብርቱ አያያዝ ባለቤቶችም ነን፣ ልክ እንዲሁ የኃይል ባለቤቶችም ነን፣ ጉልበት አለን ነው፣ ሀያላኖች ነን ነው። ወልአምሩ ኢለይክ ነገሩ ወደ አንቺ ተመላሽ ነው፣ አንቺ ትእዛዙን እዘዢ፣ ትእዛዙ አንቺ ነው አላት። ፈንዙሪ ማዛ ተእሙሪን የምታዥንን አንቺ ተመልከት፣ ራስሽ እዘዥን፣ ኃይል አለን፣ ብርቱ የሆነ አያያዝ እንችላለን፣
ጉልበተኞች ነን፣ አንቺ ካዘሽ ሂደን እንዋጋዋለን እያሏት ነው። ይሄ ነው ሀሳባችን። በቃ እርሷ ምን አለች? ቃለት እንዲህ አለች፣ ኢነል ሙሉከ ኢዛ ደኸሉ ቀርየተን አፍሰዱሃ። እነዚህ ንጉሶች በሀገራችን ላይ ከገቡ ያበላሿታል፣ በቃ ያሸንፉናል አለች። ወጀዐሉ አዕዘተ አህሊሃ አዚላ፣ የሀገሪቱን ሀያላን ወራዳ ያደርጓቸዋል። ወከዛሊከ የፍዓሉ፣ ልክ እንዲሁ ይሰራሉም አለች። ይልቁንስ ሌላ ሀሳብ አመጣች እሷ። ወኢኒ ሙርሲለቱን ኢለይሂም ቢሀዲያ፣ ይልቁንስ እኔ ወደ እነርሱ ስጦታ ነገር ልላክለት ለንጉስ ሱለይማን አለች። ከዚያ በኋላ በቃ ትቼዋለሁኝ ብሎ በዚያ በሙስና ምናምን ልትደልለው ፈልጋ ነው። ነቢይ ነው፣ ይደለላል ወይ? ላ አይደለልም። ነቢይ በስጦታ ወኢኒ ሙርሲለቱን ኢለይሂም ቢሀዲያ፣ እኔ ስጦታ ሀዲያ ልክለታለሁኝ አለች። ፈናዚረቱን ቢማ የርጂዑል ሙርሰሉን፣ ከዚያም መልእክተኞቹ ምን እንደሚመልሱም የምጠብቅ ነኝ አለች፣ ወይም የማይ ነኝ አለች። እናያለን ከዚያ በኋላ። ፈለማ ጃአ ሱለይማን፣ ወደ ሱለይማንም ጋር በመጣ ጊዜ መልእክተኛው ስጦታውን ይዞ ሱለይማን ምን ብሎ መለሰ? ቃለ አቱሚዱነኒ ቢማሊን ፈማ አታኒ አላሁ ኸይሩን ሚማ አታኩም በል አንቱም ቢሀዲየቲኩም ተፍረሑን አላቸው። እናንተ እኔን በገንዘብ ትሸነግሉኛላችሁ አላቸው። ጭራሽ ፈማ አታኒ አላሁ ኸይር ሚማ አታኩም፣ ለእናንተ ከሰጣችሁ ጸጋ ይልቅ አላህ ለእናንተ ከሰጣችሁ ጸጋ ከገንዘባችሁ ይልቅ ለእኔ አምላክ አላህ የሰጠኝ የተሻለ ነው። ነቢይነትን ሰጥቶታል፣ ጸጋንም ሰጥቶታል፣ በሁሉ ነገር አለው። አያችሁ። ስጦታውን ግን ወደ ማን መለሰ ሱለይማን? አምላክ አላህ የሰጠኝ ጸጋ ብሎ ተናገረ። ባለጸጋዎች ሁሌ አላህ ሊያስታውሱ ይገባል። ንግስናውንም ሆነ ይህን ጸጋ የሰጠኝ አምላክ አላህ ከእናንተ የተሻለን ሰጥቶኛል እኮ፣ ሁሉ ነገር አለኝ፣ እናንተ እኔን በገንዘብ ልትሸነግሉኝ ነው አላቸው። የፈለገው እርሱ ሀገሪቱን መደምሰስ ምን ማለት አይደለም። ያ ጀማዓ በባዕድ አምልኮ ላይ ስላሉ ከዛ እንዲወጡና ወደ ኢስላም ሊጠራቸው ነው። አንዱን አምላክ አላህን አምልኮ ሊላቸው ዘንድ ነው። አስተምሮቱ ምንድን ነው የሚለውን ትሰማላችሁ። ሱለይማን በል አንቱም ቢሀዲየቲኩም ተፍረሑን አላቸው። እንዳውም እናንተ በስጦታችሁ በላካችሁት ሙስና ትደሰታላችሁ አይደል አላቸው። ኢርጂዕ ኢለይሂም አለ፣ ወደ እነርሱ ተመለስ አለው። መልእክተኛውን ሄድና ስጦታዋን ይዘህ መልስ አለው። ፈለነእትየነሁም ቢጁኑድን ላ ቂበለ ለሁም ቢሃ፣ ማንም ሊመልክታቸው ሊመልሳቸው የማይችሉ ኃይሎችንም ይዤላት እሄዳለሁኝ፣ ወደ እነርሱ እሄዳለሁኝ አለ። ወለኑኽሪጀነሁም ሚንሃ አዚለትን ወሁም ሳጊሩን፣ እነርሱ የተዋረዱ ሆነው ከእርሷ እናስወጣቸዋለን ከሀገሪቷ ብሎ ተናገረ። ትዕዛዙን ጠብቀው የማይመጡ ከሆነ እያስተዳደረ ነው ኑ ካላቸው መምጣት አለባቸው እነዚህ ሰዎች። አይ አልፈልግም አልበጣም ብትለው የሀገሪቱ መንግስት እርምጃ ያወስድብሃል። ስለዚህ ሱለይማን ዓለይሂ ሰላም ምን አላቸው? እኔ በስጦታና በሙስና የምሸነግል አይደለሁም፣ ሂድ መልስ፣ ግን ማንም ሊመክታቸው የማይችሉ ኃይሎችን ይዞ ይመጣል ብላቸው ነገሯቸዋል። ከዚያ በኋላ ልትመጣ ወሰነች እሷ። ይህንን መልእክት ሲደርሳ ጊዜ በቃ ሄዳለሁኝ እመጣለሁኝ አለች። ምክንያቱም ከመጣ እንደሚደመሰሳቸው ታውቃለች እሷ መጀመሪያም እንደተናገረችው። ነገር ግን ከመምጣቷ በፊት ተአምር ሰርቶ ሊያሳያት ነው። ሱለይማን ከሰራቸው ተአምራቶች አሁን ሊገለጽ ነው። ቃለ ያ አዩሃ ልመላእ፣ መላእ ማለት ቅድም እንዳልኳቸው የሀገሪቱ ዋና ተጠሪዎች፣ አለቆች፣ ባለስልጣናቶች እነዚህ ናቸው። ከእርሱ ጋር ያሉ አማካሪዎቹን ሱለይማን ምን አላቸው? ቃለ ያ አዩሃ ልመላእ አዩኩም የእቲኒ ቢዐርሺሃ ቀብለ አን የእቱኒ ሙስሊሚን፣ ማን ነው የእርሷን የንግስቲቱን ዙፋን የሚያመጣልኝ ከየመን እስከ ፍልስጤን ድረስ ማን ነው የሚያመጣልኝ ዙፋኗ? እነርሱ ሙስሊሞች ሆነው ወይም የታዘዙ ሆነው ከመምጣታቸው በፊት እዚህ ሳይደርሱ በፊት ማን ነው የሚያመጣልኝ አለ። እነርሱ ጉዞ ጀምረዋል። ግን ከእነርሱ ሄዶ ከየመን የእርሷን ዙፋን ማን ነው የሚያመጣልኝ? እንግዲህ ለሱለይማን ዓለይሂ ሰላም ጅኖችም ሰዎችም ሁሉ ታዛዥ ሆነውለታል። ገብታችኋል አይደል? ታዛዥ ናቸው ለእርሱ፣ አንዲት አያምፁበትም። ስለዚህ ከጅኖች መካከል ዒፍሪት የተባለው ጅን ተነሳና ምን አለ? ቃለ ዒፍሪቱ ሚነል ጅን አነ አቲከ ብሂ ቀብለ አን ተቁመ ሚን መቃሚከ አለው። ሱለይማን ሆይ እኔ የንግስቲቱን ዙፋን አሁን አንተ ከተቀመጥክበት ዙፋንህ ሳትነሳና ቀጥ ብለህ ሳትቆም በፊት እዚሁ ፊትህ አመጣዋለሁኝ አለ።
አላህ ለጅኖች ከሰው በላይ ኃይልን ሰጥቷቸዋል። ለመላእክቶች ደግሞ ከጅኖች በላይ ኃይልን ሰጥቷቸዋል። መላእክ በጣም ኃይለኛ ናቸው። ኃይላቸው ከሰው ጋር አይደለም ከጅን ጋር የሚወዳደርም አይደለም። ይዟቸዋል። በጣም ኃይለኛ ናቸው መላእኮች። ልክ እንዲሁ ደግሞ ጅኖች ይቀጥላሉ። ከዚያ በኋላ ደግሞ ሰው ነው እና ከጅኖች መካከል አንደኛው ዒፍሪት ምን አለ? አና አቲከ ብሂ ቀብለ አን ተቁመ ሚን መቃሚክ፣ አንተ ከተቀመጥክበት ቦታ ሳትነሳና ቀጥ ብለህ ሳትቆም በፊት እኔ አመጣዋለሁ ዙፋኑን አለ። አስቡት፣ ከፍለስጢን የመን ሂዶ በአንድ ሊያመጣው ነው። ከእርሱ የተሻለ ሌላ ሰው ተነሳ ደግሞ ቃለ አለዚ ዒንደሁ ዒልሙ ሚነል ኪታብ፣ ያ የመጽሐፍ እውቀት የተሰጠው ደግሞ የመጽሐፍ እውቀት ያለው መልካም ባሪያ ተነሳና እንዲህ አለ፣ አነ አቲከ ብሂ ቀብለ አን የርተደ ኢለይከ ጠርፉክ፣ ሱለይማን ሆይ ይሄ የአይንህ እርግብግቢት ወደ ታች ዝቅ ሳይዘጋ በፊት አመጣዋለሁኝ አለ። ይሄ ማለት ነው። ይሄ እንደዚህ አጨፍኖ ግልጥ ብሎ እንትን እስኪ ሳይዘጋ በፊት አመጣልሃለሁኝ አለ። ቀብለ አን የርተደ ኢለይከ ጠርፉክ፣ የአይንህ እርግብግቢት ወደ አንተ ሳይመለስ በፊት እዚሁ አመጣዋለሁኝ አለ። ይሄ እንዲያመጣ ተደረገ። ምክንያቱም ከዛ ይሄ የተሻለና ፈጣን ነውና አምጣለው። ይሄ አመጣ። ፈለማ ረአሁ ሙስተቅረን ዒንደሁ፣ ከእርሱም ዘንድ ዙፋኑ የተረጋጋ ሆኖ ባየውም ጊዜ የተደላደለ ሆኖ ባገኘው ጊዜ ሱለይማን ወዲያው አላህን አመሰገነ። እነዚህን ታዛዦች አላህ ከስሩ ስላደረገለት በጣም በሚደንቅ ፍጥነት ስላመጣለት። ይህ አንደኛ የሱለይማን ተአምር ነው። አላህ ስብሐነሁ ወተዓላ ከሰጠው ድንቅ ተአምር ምንድን ነው? አሁን ላይ ራሱ ይህን ማድረግ የማይቻልበት ጊዜ ላይ ነው ያለው። በዚያ በቅጽበት በአይን በለጭታ ወይንም ደግሞ በአይን እርግብግቢት ሳትዘጋ በፊት ከሶሪያ ወማን ነው ከይቅርታ ከፍለስጢን እስከ የመን ሂዶ ከዚያ የሚያመጣ አንድ ኃይል አለ። አሁን ምንም አይነት ቴክኖሎጂ ቢመጣ ይህን የሚያደርግ የለም፣ አይችልም። ከዚያ በኋላ ይሄን ያመጣበት ዓላማ ለምንድን ነው የሚለው እንመጣለን። ከንግስቱ ጋር በተያያዘ ነው። ወደ ኢስላም ሊጠራ ስለሆነ ተአምርን ሊያሳያት ነው። ቀድሞ ፈለማ ረአሁ ሙስተቅረን ዒንደሁ፣ ከእርሱ ዘንድ የተደላደለ ሆኖ ዙፋኑንም ባየ ጊዜ ሱለይማን ወዲያው አላህን አመሰገነ። ቃለ ሃዛ ሚን ፈድሊ ረቢ፣ ይህ ከጌታዬ የሆነ ትሩፋትን የተሰጠሁት ሊየብሉወኒ አአሽኩሩ አም አክፉር፣ ሊፈትነኝም ዘንድ ነው አመሰግን ይሆን ወይንም እክድ ይሆን የሚለውን። ወመን ሸከረ ፈኢነማ የሽኩሩ ሊነፍሲህ፣ የሚያመሰግን ለራሱ ነው የሚያመሰግነው። ወመን ከፈረ ፈኢነ ረቢ ገኒዩን ከሪም፣ የካደ ደግሞ ጌታዬ የተብቃቃና ቸር የሆነ አምላክ ነው አለ። ብታመሰግን ለራስህ ነው፣ ብትክድ አላህን አትጎዳውም። አላህ ከአንተ ክህደት የተብቃቃ ነው። ኢንተክፍሩ ፈኢነላህ ገኒዩን አንኩም አለ ሙሳ። ብትክዱ አምላካችሁ አላህ ከእናንተ የተብቃቃ ነው። ከእናንተ የዓለም ህዝብ እንዳለ ቢክደው የሚቀርበት ነገር የለም። የዓለም ህዝብ ቢያመሰግነው ለማንም የሚጠቅመው ለራሱ ነው። የሰው ልጅ አላህን ከፍ የሚያደርገው ነገር አይደለም። ቃለ አላህ ሱብሓነሁ ወተዓላ ፊል ሐዲስ አልቁድሲ ዐላ ሊሳኒ ነቢይ ሰለላሁ ዐለይሂ ወሰለም የብነ አደም ለው አነ አወለኩም ወአኺረኩም ወኢንሰኩም ወጅነኩም ካኑ ዐላ አትቃ ቀልቢ ረጁሊን ዋሒድን ሚንኩም ለማ ዛደ ዛሊከ ፊ ሙልክ ሸይአን። የብነ አደም ለው አነ አወለኩም ወአኺረኩም ወኢንሰኩም ወጅነኩም ካኑ ዐላ አፍጀር ቀልቢ ረጁሊን ዋሒድን ሚንኩም ለማ ነቀሰ ዛሊከ ሚን ሙልክ ሸይአን። አላህ ምን ይላል? ሐዲስ አልቁድሲ ላይ ሲናገር እናንተ የአዳም ልጆች ሆይ አለ፣ የአደም ልጅ ሆይ ከእናንተ የመጀመሪያችሁም የመጨረሻችሁም ሰዋችሁም ጅናችሁም ሁላችሁም እንዳው እኔም በሚፈራ ሰው ልብ ላይ ብትሆኑ፣ ሁሉም የዓለም ህዝብ እኔን የሚፈራ የኔ ታዛዥ ቢሆን ይህ በእኔ ስልጣን ላይ የሚጨምርልኝ ነገር የለም አለ። ያ እናንተን ነው ከፍ የሚያደርጋቸውና ወደ እኔ የሚያቀርባቸው አለ። እናንተ የአደም ልጆች ሆይ አለ ቀጥሎ፣ የአደም ልጅ ሆይ ከመጀመሪያችሁም የመጨረሻችሁም ሰዋችሁም ጅናችሁም እኔን ከማንም በላይ ባመፀ ሰው ልብ ላይ ብትሆኑ፣ ሁሉም አመፀኛ ብትሆኑ ማለት ነው፣ ይህ እኔን ከስልጣን የሚቀንስብኝ ነገር የለም ማለት። ነገር ግን እናንተ ወደ እኔ እንዳትቀርቡ ያደርጋቸዋል፣ ከእኔ እንድትርቁ ያደርጋቸዋል ኃጢአታቸዋል። ስለዚህ ሱለይማን ዓለይሂ ሰላም ይህ ተናገረ። ልክ ነቢ ሰለላሁ ዓለይሂ ወሰለም ተናገሩት። እርሱ የነቢያቶች አስተምሮ አንድ ነውና ሱለይማን ምን አለ? የሚያመሰግን ሰው ለራሱ ነው፣ የካደ ሰው አምላክ አላህ ከእርሱ የተብቃቃም ነው አለ። ከዚያ በኋላ ሱለይማን ምን አዘዘ? ቃለ ነኪሩ ለሃ ዓርሸሃ፣ ትእዛዝ ሰጠ ከእርሱ ስር ላሉት ዙፋኗን ቀይሩላት በሌላ ከለር አለ። ያው ራሱ ነው ዙፋኑ፣ ግን ከለሩ እንዲቀየር አዘዘ። ለምን? እንድንመለከት እንድናይ ዘንድ አለ። አንድ አካል ብቻን ሆኖ ሳለ ራሱን በብዜት ይጠራል።
ገብታችኋል? ለምሳሌ ንጉሶች፣ ሹማምንቶች ሱሌይማን ብቻን ሆኖ ሳለ እንድናይ ዘንድ ይላል፣ እንድንመለከት ዘንድ ይላል። አላህ ለምንድን ነው እኛ የሚለው ይሏቸዋል አይደለ? ንጉሶችና ሹማምንቶች ራሱ ሳይቀሩ ራሳቸውን አንድ ሆነው ሳሉ በብዜት ይጠራሉ። ሱሌይማን ንጉስ ነው አይደለ? ነገር ግን ራሱን በብዜት ይጠራል። አንድ አካል ብቻውን ሆኖ ሳለ ክብሩና ልቅናውን ለመግለጽ ራሱን በብዜት መጥራቱ የተለመደ ነው። በቁርአን ላይ በርካታ ቦታ ላይ ታገኛላችሁ። ቃለ ነኪሩ ለሃ ዐርሸሃ ነንዙር ለስንት ነው እንመለከታለን ይላል። ራሱ ሱለይማን ዓለይሂ ሰላም ተናጋሪው አንድ አካል ሆኖ ሳለ እናያለን ይላል። አተህተዲ አም ተኩኑ ሚነ ለዚነ ላ የህተዱን ከሚመሩት ትሆናለች ወይንስ ከማይመሩት፣ ያ ማለት ዙፋኗን ከሚያውቁት ትሆናለች ወይንስ ከማያውቁት ትሆናለች የሚለውን እናያለን አለ። ከለር ብቻ የሚቀየረው ግን ያው የመጣው የራሷ ዙፋን ነው። ፈለማ ጃአት መጣች፣ እርሷ ንግስቱ ደረሰች። ቂለ አሀከዛ ዐርሹኪ ያንቺ ዙፋን እንደዚህ ነበርን ተባለች። ቃለት ከአነሁ ልክ እርሱን ይመስላል አለች። ግን ያ በምን ያክል ቅጽበት እንደመጣ ያ ነው ተአምሩ፣ እዚያ ላይ ነው። ምክንያቱም እርሷ ተነስታ ጉዞ ጀምራ እየመጣች ነው። ከዚያ በኋላ ነው ሱለይማን ዓለይሂ ሰላም አምጠው ያላቸው። በሚገርም በአይነ እርግብግቢት ከፍ ብላ ዝቅ ሳትል በፊት አምጥተው ይሄንን በድንቅ በሆነ ጊዜ አስደናቂ በሆነ ጊዜ ምንም ሰከንድ ራሱ በማይሞላ ጊዜ ማምጣታቸው ይሄ ድንቅ ተአምር ነው። ሱለይማን ይህን ተአምር ማድረጉ አይደለ? ተአምር ብሎ ማለት ከሰዎች ልምድና ህግ ወጣ ያለ ተግባር ማለት ነው። የሰዎች ህግና ልማድ ይሄ እንዴት ነው ሊሆን የሚችለው ከተባለ በጣም ብዙ ወራቶች ይፈጃሉ። የዛኔ ብዙ ወራቶች ከፍለስጢን ሂደው ወደ የመን ሂደው ያንን ዕቃ ጭነው እስኪያመጡ ድረስ። ያ ግን ከሰው ህግና ልማድ ወጣ ባለመልኩ መከሰቱ ተአምር ይባላል። ገብታችኋል? ልክ መሲሁ ለምሳሌ አወላለዱ ተአምር ነው። ተአምር ብሎ ማለት እንዳልኳችሁ ከሰው ህግና ልማድ ወጣ ያለ የሆነ ተግባር ነው። መሲሁ ከሰዎች ልማድ ወጣ ባለመልኩ እንዲወለድ ተደርጓል። ያ ተአምር ይባላል። እኛ ስንወለድ ጊዜ ከእናትና ከአባት ነው። መሲሁን ግን አላህ ሱብሓነሁ ወተዓላ ያለ አባት ከእናት ብቻ አስገኘው። ይሄ ተአምር ይባላል። ስለዚህ እርሱም ተአምር ነው፣ እናቱም ተአምር ነች። የእናቱ ተአምርነት ምንድን ነው ከተባለ ማንም ወንድ ሳይገናኛት የወለደች ብቸኛዋ የዓለማችን ሴት ነችና ከሰዎች ልማድ ወጣ ያለች ተደርጋለች። ልክ እንዲሁ እርሱም ተአምር ነው። የእርሱ ተአምርነት ምንድን ነው ከተባለ መሲሁ ማንም ሰው ከአባትና ከእናት ካልሆነ በስተቀር አይወለድም ነበር። ነገር ግን ይህ አካል ከእናት ብቻ እንዲወለድ ተደረገ ያለ አባት። ይሄ ተአምር ነው። ለዚህ ነው አምላካችን አላህ መሲሁና እናቱ በራሳቸው ተአምሮች ናቸው ብሎ አላህ በቁርአን ላይ ይገልጻቸዋል። ወለቲ አሕሰነት ፈርጅሃ ፈነፈኽና ፊሃ ሚን ሩሒና ወጀዐልናሃ ወብነሃ አየተን ሊልዓለሚን እርሷንና ልጇን ለዓለማት ድንቅ አደረግኳቸው እያለ አላህ ይናገራል። ስለዚህ እዚህ ቦታ ላይ የሱለይማን ዓለይሂ ሰላም ያደረገው ድንቅ ተአምር ምንድን ነው ከተባለ ብዙ ወራቶች የሚፈጅን ጉዞ ያንን ስራ እርሱ በቅጽበት የአይን እርግብግቢት ከፍ ብላ ዝቅ ሳትል በፊት ማድረጉ ይሄ ለእርሱ ድንቅ ተአምር ካደረገው መካከል ነው። ከዚያ በኋላ ቃለት ከአነሁ ወኡቲና ልዕልም ምን ቀብሊሃ ወኩና ሙስሊሚን አለ ሱለይማን። ወኡቲና አሁንም ራሱን በብዜት እየገለጸ ነው ሱለይማን። ልብ በሉ ከእርሷ በፊት እውቀትን ተሰጥተናል አለ። ተሰጥቻለሁ አይደለም ያለው፣ ተሰጥተናል። ስለዚህ አንድ አካል ራሱን በብዜት መጥራቱ የተለመደ ነገር ነው። አላህ ራሱን እኛ ሲል ጊዜ ብዙ ሆኖ አይደለም። ገብታችኋል አይደለ? በብዜት ስንት ነው ከተባለ አንድ ብቻ ነው ብሎ ዘግቶታል። ሁለት ነው ወይ? ላ ሁለትንም ጠቅሶ አይደለሁም ብሏል። ሶስት ነው ወይ? ሶስትንም ጠቅሶ አይደለሁም ብሏል። ታዲያ ስንት ነው? አንድ ነው። ራሱን ግን በብዜት መጥራት የቀደምቶቹ ነገስታቶችም እንዲሁ የተለመደ ነገር እንደሆነ ከቁርአን ይሄ ትልቅ ማስረጃ ነው። ወኡቲና ልዕልመ ሚን ቀብሊሃ ወኡቲቱ አላለም፣ ተሰጠሁኝ ሳይሆን ያለው ተሰጠን አለ ሱለይማን። እውቀትን ተሰጠን እኛ ከአላህ ዘንድ ሚን ቀብሊሃ ከእርሷ በፊት ወኩና ሙስሊሚን እኛ ሙስሊሞችም ነበርን አለ ሱለይማን። ሱለይማን ምንድን ነኝ አለ? ሙስሊም ነኝ ብሎ ቃል በቃል ይናገራል። ነቢያቶች ቃል በቃል በቁርአን ላይ እኛ ሙስሊሞች ነን እያሉ ይገልጻሉ። ስለዚህ ምንድነው መንገዱ? ሃይማኖቱ ኢስላም እንደሆነ ተናገረ። የሚያመልከው አንዱን አምላክ አላህ ሱብሓነሁ ወተዓላ እንደሆነ እየተናገረ ወኡቲና ልዕልመ ሚን ቀብሊሃ ወኩና ሙስሊሚን አለ። ከዚያ በኋላ ሱለይማን ምን አደረገ? ወሰደሃ ማ ካነት ተዕቡዱ ሚን ዱኒላህ። ለዚህ ነው የጠራባት ዓላማ ከየመን ድረስ ከአላህ ውጭ ስታመልካቸው የነበሩ ነገራቶችንም ሁሉ በአስተምሮቱ ዘጋባት። እነዚህ ከአላህ ውጭ የምታመልኪያቸው ሁሉ ጣዖቶች ናቸው ብሎ አስተማራት። አንዱን አምላክ አላህን ብቻ አምልኪ ብሎ ሰበካት። ወሰደሃ ማ ካነት ተዕቡዱ ሚን ዱኒላህ ከአላህ ውጭ ስታመልካቸው የነበሩ ነገራቶችን
ከለከላት። ኢነሃ ካነት ሚን ቀውሚን ካፊሪን እርሷ ከካህዲያኖች ህዝቦች ነበረችና አለ። ምን ነበር የምታመልከው? ፀሐይ ነበር የምታመልከው። ይህቺ ፀሐይ ዓለምን ስለምታበራልን ዘርቶች እንዲበቅሉ ስለምታደርግልን ምናምን ብለው ዘርዝረው ያመልኳቸዋል። ጥቅም አስገኝታልናለች በማለት ማለት ነው። ነገር ግን ፍጡር ነች የፈለገ ቢሆን ይፋቸዋል። እርሱ ስለ እኔ ኃጢአት ሞቶልኛልና እንትን ብሎልኛልና ስለዚህ አምላክ ነው። ላይ አያስገድም። እንደዚህ ፀሐይ አብርታልናለችና እንትን አዝመራ እንድታበቅል አድርጋልናለች። ከዚያ በዚያ በሚወጣው እንድንኖር እንሆናለንና ከዚያ አምላክ ነች። አይሆንም። እንደዚህ አይሆንም። ሌሊትን የሚያመልክ ሰዎች ነበሩ፣ ቀን የሚያመልክ ሰዎች ነበሩ። በእነርሱ ላይ የሚያገኙትን ጸጋ እየቆጠሩ ማለት ነው። እንደዚህ ሌሊት ስላለ ስለዚህ ጨለማ ይመጣልናል። ቀን ላይ ደክሞን የነበረው ስንተኛ ጊዜ እንቅልፋችንን ጉልበት እንሰበስባለን። ይሄን የሚሰጠን ስለሆነ ስለዚህ አምላክ ነው። ላ የአምላክ አይደለም። እነዚህን ያስገኘ የሆነው አንድና ብቸኛ የሆነው አምላክ እርሱ ነው አምላክ። እነዚህ የእርሱ ጸጋዎች ናቸው። ስለዚህ የእነዚህን ጸጋ ባለቤት እንጂ ማምለክ ያለብን እነዚህን አይደለም። እዚህም ነው አምላክ አላህ ሱብሓነሁ ወተዓላ ላ ተስጁዱ ሊሸምሲ ወላ ሊልቀመር ወስጁዱ ሊላሂ ለዚ ኸለቀሁና እያለ ይናገራል። ለፀሐይም ሆነ ለጨረቃ አትስገዱ፣ ይልቁንስ እነርሱን ለፈጠራቸው ለአንዱ አምላክ ለአላህ ለእኔ ስገዱ ይላል። ያ ነው። ከዚያ በኋላ ምን አለ? ወሰደሃ ማ ካነት ተዕቡዱ ሚን ዱኒላህ ኢነሃ ካነት ሚን ቀውሚን ካፊሪን ቂለ ለሃ ድኹሊ ሶረሕ። አሁን ሱለይማን ዓለይሂ ሰላም ሌላ ተአምር ሊያሳያት ነው። ሱለይማን ዓለይሂ ሰላም ሌላ የሰራው ተአምር እዚህ ጋር ምን መሰላችሁ? ከታች ውሃ አለ፣ ከላይ ደግሞ መስታወት አለ። መስታወት አድርጓል ከላይ፣ ከታች ውሃ አለ። ልክ በምታየው ጊዜ ከላይ ውሃ ነው ያለ የሚመስላቸው። ከታች አለ አይደል? ውሃ ያለ ነው የሚመስላቸው ከታች። ይህ በጊዜያቸው ድንቅ ተአምር ነበር። ዛሬ ላይ ይሄንን መስታወት የሚባለው ነገር ከጊዜ በኋላ አወቅ ነው እኛ አይደለ? ነገር ግን ይሄን ነገር አላህ ሱብሓነሁ ወተዓላ ቀድሞ ለሱለይማን ሰጥቶት ነበረ። በውሃ ላይ ከላይ ልክ በመስተዋት መልኩ ግንብን ይገነባላቸው ነበር። ወሚነ ሸያጢን መን የጉሱነ ለሁ የዕመሉነ ዐመለን ዱነ ዛሊክ ወሸያጢነ ኩለ በናኢን ወገዋስ። እነርሱ ያዛቸዋል፣ ይገነባሉ። ከዚያ በኋላ ግቢ ያላት እዚያ ሱለይማን ዓለይሂ ሰላም አዘጋጅተው ያንን ማለት ነው። ፈለማ ረአትሁ ሐሲበትሁ ሉጀተን ወከሸፈት ዐን ሳቀይሃ። ልክ ባየችውን ጊዜ እርሱ ውሃ ማዕበል መሰላተች ሴትና ባቷን ከፈተች ይላል። ያ ማለት ልብሷን ወደ ላይ ከፍ አደረገች። ልክ ውሃ ላይ ልትገቡ ስትሉ እንትን እንደምትሉት ልብሳችሁን ከፍ እንደምታደርጉት ማለት ነው። ቃለ ኢነሁ ሰርሑ ሙመረዱ ሚን ቀዋሪር። እርሱ ከመስታወት የተገነባ የሆነ ህንፃ እንጂ ውሃ አይደለም ማለት። ኢነሁ ሚን ሱለይማን ወኢነሁ ከዚያ በኋላ ቃለት ረቢ ኢኒ ዘለምቱ ነፍሲ ወአስለምቱ መዓ ሱለይማን ሊላሂ ረቢል ዓለሚን። የመጀመሪያውን ተአምር አየች። ያ ዙፋኗ በቅጽበት መገኘቱ አንድ ተአምር ነው ለእርሷ። ሁለተኛው ደግሞ በጊዜያቸው ይህ እንደ ድንቅ ተአምር ነበር። እርሷ ውሃ መስሏት ከፍ ስታደርግ ጊዜ ልክ ስትገባ ጊዜ እርሱ መስታወት እንደሆነ ከመስታወት የተገነባ የሆነ ህንፃ እንደሆነ ነገራት። ገብታችኋል? በእነርሱ ግን የመሰላቸው ምን ነበር? ውሃ እየረገጠች መስሏት ነበር። ሱለይማን ዓለይሂ ሰላም በሰዓቱ ይሄን ድንቅ ተአምር አድርጎ አሳይቷቸዋል ማለት ነው። ከዚያ በኋላ እነዚህን ተአምራቶች አየች። መጀመሪያ አስተምሯታል። ምንድን ነው ያስተማራት? ከምታመልካቸው ጣዖታት ሁሉ ዘግቷታል። ወደ አንዱ አምላክ ወደ አላህ ጠርቷታል። እነዚህንም ድንቅ ተአምራቶች ባየች ጊዜ ምን አለች? መጨረሻውን ቃለት ረቢ ኢኒ ዘለምቱ ነፍሲ፣ ጌታ ያላህ ሆይ እኔ ራሴን በድያለሁኝ እስከዛሬ ከአንተ ርቄ ፀሐይን በማምለኬ ምክንያት። ወአስለምቱ መዓ ሱለይማን፣ ከሱለይማን ጋር ሰልሜያለሁኝ፣ ለአንተ ታዛዥ ሁኛለሁኝ አለች። ሊላሂ ረቢል ዓለሚን፣ ለዓለማቱ ጌታ ለአላህ ታዛዥ ሁኛለሁኝ አለች። ስለዚህ ሱለይማን ዓለይሂ ሰላም ወደ ኢስላም ጥሪ ያደረገላት፣ አላህም የዓለማቱን ጌታ ተገዥ ያላት፣ እነዚህን ባዕድ አምልኮ ተጠንቀቂ ያላት፣ ለዚህም የነቢይነቱ ማረጋገጫ ይሆን ዘንድ ተአምራቶችንም ማሳያት። ወዲያውም እች ሴት ለዓለማቱ ጌታ ታዛዥ ሁኛለሁኝ ከሱለይማን ጋር ተቀብያለሁኝ አለች። እስልምና ተቀበለች፣ ሙስሊም ሆነች። ከዚያ ወደ ሀገሯ ላካት። ለዚህ ነው የሚፈልጋቸውና የጠራቸው። هذه هي دعوة الأنبياء والمرسلين وهي دعوة التوحيد والإنذار من الشرك። የነቢያቶች አስተምህሮ ይሄ ነው። አንዱን አምላክ አላህን ተገዙ፣ ከእርሱ ውጭ ያሉ ባዕድ አምልኮችን ተጠንቀቁ።
ይህ ሊላት ነው የጠራት። ከዚያ ያን ሁሉ ደብዳቤ ላከላትም። ያ ሁሉ ነገር የተፈጠረውም ይሄ ነው። እርሷ ግን ያሰበችው ምንድነው? በቃ በስጦታ ሸነግለዋለሁ ይተወኛል ብላ ነበር። እርሱ ገንዘብ አይደለም የፈለገው። ይልቁንስ ከአላህ ውጭ ሌላ አካል ፀሐይን ማምለካቸውን አይቶ ሱለይማን ከዚያ ሊያስወጣቸው ዘንድ ነው። ኑ ፀሐይ አታምልኩ አላቸው። ጠራቸው፣ ወደ አንድ አምላክ ወደ አላህ ሱብሓነሁ ወተዓላ ጠራቸው። ይህን ይመስላል።